ድሬዳዋ የመጣ ነው ባለፈው አመት ነበር። ባለፈው አመት ስንመጣ ያስቀመጥናቸው ግቦች አሉ እንዲሳኩ የምንሻቸው ተሰርተው እንዲቆዩን ያስቀመጥናቸው ግቦች ነበሩ። እነዚያ ግቦች በምን ያህል ደረጃ እንደተሳኩ ለማየት ነበር የመጣ ነው። አሁን ካለሁበት ስፍራ ለመጀመር ይህ በመደመር ትውልድ የተገነባ እመርታ የተሰኘ ላይብረሪ ነው። ይሄ ላይብረሪ አዲስ አበባ ላይ አብርሆት እንዳልነው አይነት ማለት ነው። ለብዙ አገልግሎት የሚውል ላይብረሪ ነው። የመደመር ትውልድ መጽሐፍ የተጻፈው ትውልዱን ለማነጽ ስለሆነ ለትውልድ መስሪያ የሚሆን ቦታ አንዱ ደግሞ የእውቀት መገቢያ አእምሮን ማጎልበቻ ላይብረሪ ነው። በድሬዳዋ ላይ ላይብረሪ ተገንብቶበታል። ከዚያ ባሻገር ለታዳጊዎች ለወጣቶች የስፖርት ማዘውተሪያ ቦታ ትናንት እንዳየነው ልጆችን በሚመለከት ወክ ማድረግ፣ ማንበብ፣ ፓርክ መሄድ፣ ላይብረሪን መጠቀም፣ ሳይክል መንዳት የመሳሰሉ ጉዳዮች በመልካም ጅማሮ እንዳሉ ማየት ተችሏል። ከዚያም ባሻገር በከተማው በተለይ ኮኔል አካባቢ ማታ ወክ አድርገን ነበር፣ ደቻቱ ወክ አድርገን ነበር፣ ቀፊራ ራባሌን አካባቢ ወክ አድርገን ነበር። በኮሪደር ልማት አምና ኮኔልን ስናይ አሁን ማታ እንዳየነው አልነበረም። ደቻቱ እንደዛ አልነበረም። ቀፊራ ለጋሪ አካባቢ ከዚራ አካባቢ የነበረው እንቅስቃሴ ከአምናው ይለያል። ይሄ ሰፈር ልክ አዲስ አበባ ላይ መርካቶ እንደምንለው ኦልድ የገበያ ማዕከል የሚመስል ነገር ነው። እዛ ኩላር ተደርጎ መብራት ገብቶለት እያንዳንዱ ሱቆች ትይዩ ሆነው ሰው አንዴ ከገባ በኋላ የፈለገበት ስፍራ ሄዶ እንዲገበይ የሚያስችል ናቸው። አምና ያስቀመጥነው ግብ አሁን ባለበት ደረጃ ነው። አሁን ደግሞ ያስቀመጥነው ግብ ኢንዶር መሆን አለበት። ከላይ በሐረግም ይሁን በትራንስፓረንት መስታወት ነገርም ይሁን ቢሸፈን ኢንዶር ሞል የመሆን ታሪካዊም ነው። ልክ እንደ ሐረር እንዳለው ጀጎል ወይም ኢየሩሳሌም እንዳለው ኦልድ ማርኬት አይነት ነገር የመሆን እድል አለው። ማፍረስ ሳይሆን አስውቦ አሳድጎ ከላይ ጣራ ቢገባለት አንደኛ ጥላ ይሆናል፣ ሁለተኛ ኢንዶር ይሆንና ልክ ዘመናዊ ሞል የምንላቸው ይመስላል። በዚህም ሱቅ ነው፣ በዚህም ሱቅ ነው። ቢዘንብ ፀሐይ ቢሆን አንቸገርም። ብዙ ሰዎች የሚገበያዩበት ብቻ ሳይሆን የሚጎበዩት ሰፈር ይሆናል። ከዚያ ውጭ ያየናቸው አብዛኛው የከተማ የኮሪደር ስራዎች እጅግ አስደማሚ ናቸው። ድሬዳዋ ከተማ ውስጥ አሁን ባገኘሁት ሪፖርት ወደ 187 ኪሎ ሜትር መንገድ ተገንብቷል። የነበረም የተጨመረም ታክሎ ማለት ነው። 187 ኪሎ ሜትር መንገድ ተገንብቶ አሁንም ያን ያክል መንገድ ይፈልጋል። ብዙ ውስጥ ለውስጥ ሊሰሩ የሚገባቸው ስራዎች አሉ እና ከከተማ ስራ አንጻር እመርታ እንዳለ ለውጥ እንዳለ ማየት ተችሏል። ግን ያ እመርታ